የሁለተኛው ክራይቴሪያ ደግሞ ቦንድን ካታጎራይዝ ለማድረግ ቦንዶቹ ባላቸው ኮንዲሽን ነው። በዚህ ውስጥ የሚካተቱት የቦንድ አይነቶች የመጀመሪያው ፊክስድ ሬት ቦንድስ ነው። ሁለተኛ ፍሎቲንግ ሬት ቦንድ ነው። ሶስተኛው ደግሞ ዜሮ ኩፖን ቦንድ ነው። አራተኛው ኢንፍሌሽን ኢንዴክስ ቦንድ ነው። እነዚህ ቦንዶች ምን እንደሆኑ ምንነታቸውን በዝርዝር እንመለከታለን። የመጀመሪያው ፊክስድ ሬት ቦንድ ነው በዚህ ካታጎሪ ውስጥ የሚካተተው። ይህ የቦንድ አይነት እንግዲህ ኩፖን ሬቱ ወይም ደግሞ ኢንተረስት ሬቱ ቦንዱ ማቹር እስከሚያደርግበት ጊዜ ድረስ ኮንስታንት የሆነ ወይም ደግሞ አንድ አይነት ፊክስድ የሆነ ኢንተረስት ሬት ያለው የቦንድ አይነት ነው ፊክስድ ሬት ኢንተረስት ቦንድ የሚባለው ማለት ነው። የቦንድ ኢንተረስት ሬት በነገራችን ላይ ኩፖን ሬት ነው የሚባለው። ኢንተረስት ፔመንቱ ደግሞ ኩፖን ፔመንት ይባላል ማለት ነው። ስለዚህ ይህ ኢንተረስት ፔመንቱ ወይም ኩፖን ፔመንቱ እንደ ቦንዱ አይነት ኳርተርሊ ሊሆን ይችላል ኢንተረስቱ የሚከፈለው። በጣም ኮመን የሆነው ግን ሰሚ አኑዋሊ ወይም ደግሞ ኢንተረስት ፔመንቱ በአመት 2 ጊዜ የሚከፈለው አይነት ነው። ሁለተኛው በዚህ ካታጎሪ ውስጥ ፎል የሚያደርገው ደግሞ ፍሎቲንግ ሬት ቦንድ የሚባለው ነው። ይህኛው የቦንድ አይነት ኩፖን ሬቱ ወይም ደግሞ ኢንተረስት ሬቱ ቫሪያብል ነው ወይም ደግሞ ቦንድ ማቹሪቲ ታይሙ እስኪመጣ ድረስ ቋሚ የሆነ ኢንተረስት ሬት የሌለው የቦንድ አይነት ነው። ስለዚህ ኢንተረስት ሬቱ በየጊዜው ፔሪዮዲካሊ ካልኩሌት ይደረጋል። በተለይም ደግሞ በየወሩ ሊሆን ይችላል ወይም ደግሞ በየ3 ወሩ ሊሆን ይችላል ማለት ነው። ሌላኛው የቦንድ አይነት ደግሞ በዚህ ካታጎሪ ውስጥ የሚወድቀው ዚሮ ኩፖን ቦንድ ነው። ዚሮ ኩፖን የሚባለው እንግዲህ በቦንድ ሰርተፊኬቱ ላይ ኢንተረስት ሬት አይጻፍበትም። ይህ ማለት ምንም አይነት ኢንተረስት የለውም ማለት ሳይሆን ኢንቨስተሩ የሚጠቀመው ቦንዱን የሚገዛው በዲስካውንት ዋጋ ይሆናል ማለት ነው። ዲፕ ዲስካውንት ቦንድ ይባላል በነገራችን ላይ ይህ የቦንድ አይነት። ምክንያቱም ቦንዱን ኢሹ ያደረገው አካል ቦንዱን የሚሸጠው ከፌስ ቫሊዩ ወይም ደግሞ ከፓር ቫሊዩ ዝቅተኛ በሆነ ዋጋ ነው የሚሸጥለት ማለት ነው። ለምሳሌ የቦንዱ ቫሊዩ 100 ብር ቢሆን ቦንዱን በ85 ብር ለኢንቨስተሩ ይሸጥለታል ማለት ነው። ቦንዱ ማቹር በሚያደርግበት ጊዜ የቦንዱን ቫሊዩ ሙሉ ይከፍለዋል። ይህ ማለት በእኛ ምሳሌ 100 ብር ማለት ነው። ይህ ኢንቨስተር ከዚህ የቦንድ ኢንቨስትመንት ያገኘው ትርፍ 15 ብር ነው። ሌላኛው የቦንድ አይነት ደግሞ በዚህ ካታጎሪ ውስጥ የሚወድቀው ኢንፍሌሽን ኢንዴክስድ ቦንድስ ወይም ደግሞ ሊንከርስ የሚባለው ነው። ይህኛው የቦንድ አይነት ደግሞ ፕሪንሲፓል አማውንቱ እና ኢንትረስት ሬቱ ኢንፍሌሽን ሬቱ ከፍ ዝቅ ባለበት ቁጥር ኢንፍሌሽኑ ጋር አጀስት የሚደረግለት የቦንድ አይነት ነው ማለት ነው። ኢንፍሌሽን ኢንዴክስ ቦንድስ የሚባለው። ሶስተኛው ክራይቴሪያ ቦንድን ካታጎራይዝ የምናደርግበት ደግሞ ተርምስ ኦፍ ዘ ቦንድ ይባላል። ይህኛው እንግዲህ ቦንዱ ማቹር የሚያደርግበትን ጊዜ ኮንሲደር ያደረገን ወይም ሌንግዝ ኦፍ ዘ ቦንድ ማቹር የሚያደርግበትን ጊዜ ኮንሲደር ተደርጎ ካታጎራይዝ የተደረገ የቦንድ አይነት ነው። በዚህ ካታጎሪ ውስጥ ፎል የሚያደርጉት የቦንድ አይነቶች ደግሞ ተርም ቦንድስ፣ ሲሪያል ቦንድስ፣ ፐርፔቹዋል ቦንድስ ኤንድ ማሳላ ቦንድስ ይባላሉ። የእነዚህን የቦንድ አይነቶች ደግሞ ፊውቸራቸው ምን እንደሆነ በዝርዝር እንመለከታቸዋለን። ተርም ቦንድስ የሚባሉ እንግዲህ ኢሹ የተደረጉት ቦንዶች ሁሉም በተመሳሳይ ቀን ማቹር የሚያደርጉ ቦንዶች ናቸው። ማቹር በሚያደርጉበት ጊዜ ፕሪንሲፓሉ ሙሉ የሚከፈል ይሆናል ማለት ነው። ሁለተኛው የቦንድ አይነት ደግሞ በዚህ ካታጎሪ ውስጥ የሚወድቀው ሲሪያል ቦንድ ነው። ይህኛው የቦንድ አይነት የተለያየ ማቹሪቲ ዴት ሲኖረው ነው ወይም ደግሞ ፕሪንሲፓል አማውንቱን በኢንስቶልመንት ኢሹወሩ የሚመልስ በሚሆንበት ጊዜ ማለት ነው። ለምሳሌ የ5 ዓመት ሲሪያል ቦንድ ኢሹ ቢያደርግላችሁ ኮርፖሬሽኑ የቦንዱ መጠን 100 ሺህ ብር ቢሆን ይህን 100 ሺህ ብር ለ5 ዓመት ጊዜ ውስጥ ይከፋፍለዋል ማለት ነው። ስለዚህ 20 ሺህ እያደረገ ሊመልስላችሁ ይችላል ማለት ነው። ይህ ሲሪያል ቦንድ ይባላል። ሌላኛው የቦንድ አይነት በዚህ ካታጎሪ ውስጥ የሚወድቀው ፐርፔቹዋል ቦንድ የሚባለው ነው። ይህኛው የቦንድ አይነት ደግሞ ማቹሪቲ ዴት የለውም። ነገር ግን በጣም ኮመን የሆነው በዚህ የቦንድ አይነት ላይ ኮለብል ፊውቸር ሊያስገባበት ይችላል። ኢሹወሩ ኮለብል ፊውቸር አለው ማለት ለኢሹወሩ መብት ነው የሚሰጠው ማለት ነው። ያንን ቦንድ መልሶ ከኢንቨስተሩ ላይ እንዲወስደው ፊውቸር ነው ማለት ነው። ስለዚህ የፐርፔቹዋል ቦንድ በብዛት ኮለብል ፊውቸር ይኖራቸዋል። ይህ ኮለብል ፊውቸሩ ግን አመት ስፔሲፊካሊ ይገለጻል። ከመቼ ጀምሮ ኢሹ ያደረገውን ቦንድ ኮሌክት ማድረግ እንደሚችል በቦንድ ኮንትራቱ ላይ ወይም በኢንዴንቸሩ ላይ የሚገለጽ ይሆናል ማለት ነው። ኮመንሊ ከ10 ዓመት በኋላ ሊሆን ይችላል፣ ከ20 ዓመት በኋላ ሊሆን ይችላል። የመጥራት መብቱ ማለት ነው። አይ በቃ ኢንቨስተሩን ጠርቶት ብርህን ውሰድ ቦንድ ይመለስልኝ ማለት የሚችልበትን መብት የሚሰጥበት ማለት ነው። በዚህ በፐርፔቹዋል ቦንድ እንግዲህ እንደነገርኳችሁ ማቹሪቲ ዴት ስለሌለው ኢንተረስቱ ፔሪዮዲካሊ እንደ ኮንትራቱ ይከፈላል ፎር ኢንዲፊኒት ፔሪድ ማለት ነው። ነገር ግን ፕሪንሲፓሉ የማይመለስ ማለት ነው። ፕሪንሲፓሉ የሚመለሰው መቼ ነው? ኮለብል ፊውቸር ካለው ወይም ደግሞ ኮለብል ኮንዲሽን ካለው ኮንትራቱ ያኔ ኢሹወሩ ከተጠቀሰበት አመት በኋላ ከ10 ዓመት ከ20 ዓመት በኋላ ሊሆን ይችላል
ከዛ በኋላ ያንን መብቱን ኤክሰርሳይዝ ሊያደርግባችሁ ይችላል ማለት ነው። ሌላኛው የቦንድ አይነት በዚህ ካታጎሪ ውስጥ የሚወድቀው ደግሞ ማቱሳላ ቦንድስ ይባላል። ይህኛው ቦንድ ደግሞ ኮመንሊ 50 ዓመት በላይ የሚቆይ ወይም ደግሞ በጣም ረጅም ለሆነ ጊዜ የሚቆይ ማለት ነው። ከፐርፒቹዋል የሚለየው ፐርፒቹዋል ፕሪንሲፓሉ ይመለሳል ተብሎ የተቆረጠ የተቀመጠ ዴት የለውም። ፔሪዲካሊ ኢንተረስቱ ብቻ የሚከፈልበት ማለት ነው፣ ኮለብል ኮንዲሽን እስከሌለው ድረስ። ማቱሳላ ቦንድ የሚባለው ግን ለረጅም ዓመታት ነው የሚቆየው ነው እንጂ ቁርጥ ያለ ቀን አለው ማለት ነው። 50 ዓመት በላይ የመርዘም ልምድ ያለው የቦንድ አይነት ነው። አራተኛው ካታጎሪ ደግሞ ቦንዶቹ ባላቸው ኦፕሽን አይነት እንደዚሁ ቦንዶች ሊከፈሉ ይችላሉ። በዚህ ቦንድ ውስጥ ደግሞ ፎል የሚያደርጉት የቦንድ አይነቶች አንደኛው ኮንቨርቲብል ቦንድስ ነው፣ ሁለተኛ ኤክስቼንጀብል ቦንድስ ነው፣ ሶስተኛው ኮለብል ቦንድስ፣ አራተኛው ደግሞ ፑተብል ቦንድስ። እነዚህን እንግዲህ ቅድም ስለ ኮለብል ቦንድስ የነገርኳችሁ ነበር፣ ስለ ማቱሳላ ቦንድ ስናወራ ማለት ነው። ስለዚህ እነዚህ ደግሞ ምን ማለት እንደሆኑ በዝርዝር እንመለከታቸዋለን። የመጀመሪያው እንግዲህ ኮንቨርቲብል ቦንድ ነው። በዚህ የቦንድ አይነት ላይ ለቦንድ ሆልደሩ ወይም ደግሞ ለኢንቨስተሩ ኦፕሽን የሚሰጥ ኢንቨስት ያደረገበት ቦንድ ወደ ሼር መቀየር የሚችልበትን መብት የሚሰጠው የቦንድ አይነት ነው ማለት ነው። ከቦንድ ወደ ሼር በሚቀየርበት ጊዜ ግን ነምበር ኦፍ ሼሩ ምን ያክል እንደሆነ ቀድሞ በኮንትራት ውስጥ የሚገለጽ ይሆናል ማለት ነው። ስለዚህ ይህኛው የቦንድ አይነት ሃይብሪድ ሴኩሪቲስ ይባላል። ምክንያቱም የኢኩዊቲ እና የዴፕት ኔቸርን በአንድ ሴኩሪቲ ውስጥ የምናገኝበት አይነት ስለሆነ ማለት ነው። ሁለተኛው የቦንድ አይነት ኦፕሽን የሚሰጡ የቦንድ አይነቶች ውስጥ የሚወድቀው ኤክስቼንጀብል ቦንድስ ነው። ይህኛው የቦንድ አይነት ደግሞ ለኢንቨስተሩ ወይም ደግሞ ላበደረው አካል ይህንን ቦንድ ከሌላ ኢሹዌር ሼር ጋር ኤክስቼንጅ ማድረግ እንዲችል መብት የሚሰጠው የቦንድ አይነት ነው። ይህ ማለት የገዛውን ቦንድ ሰጥቶ የሌላን ኮርፖሬሽን ሼር ሊገዛበት ይችላል ማለት ነው። ስለዚህ እንደዚህ አይነት ፊውቸር ያለው ወይም ደግሞ ኦፕሽን የሚሰጥ የቦንድ አይነት ነው ኤክስቼንጀብል ቦንድ የሚባለው። ሶስተኛው የቦንድ አይነት ኦፕሽን የሚሰጠው ኮለብል ቦንድስ ይባላል። ይህኛው የቦንድ አይነት ለኢሹወሩ ወይም ደግሞ ለተበደረው አካል ነው የሸጠውን ቦንድ መልሶ ኮሌክት እንዲያደርግ መብት የሚሰጥ ቦንድ ነው ማለት ነው። በዛ ጊዜ ውስጥ ኢንቨስተሩ ወይም ደግሞ አበዳሪው ቦንዱን ለኢሹወሩ የመመለስ ግዴታ ይኖርበታል ማለት ነው። እንግዲህ እንደዚህ በሚሆንበት ጊዜ ኢንተረስት ሬቱ ከፍተኛ ነው የሚሆነው። ምክንያቱም ኢሹወሩ ኢንቨስተሩ ባላሰበበት ጊዜ ወይም ደግሞ ከኢንቨስተሩ ፕላን ውጪ በሆነበት ሁኔታ ውስጥ ሊጠራው ስለሚችል ማለት ነው። ይሄ ደግሞ ሪስክ አለው። ስለዚህ ይህንን ሪስክ ኮምፐሴት ማድረግ የሚችል ኢንተረስት ሬት ኦፈር ሊያደርግለት ይገባል። ስለዚህ ኢንተረስቱ ከፍተኛ ነው የኮለብል ቦንድ። አራተኛው ኦፕሽን ያለው የቦንድ አይነት ደግሞ ፑተብል ቦንድስ ይባላል። ይህኛው የቦንድ አይነት ደግሞ ለኢንቨስተሩ ነው መብት የሚሰጠው፣ ከኮለብል ቦንድ ኦፖዚት ነው ማለት ነው። ኮለብል ቦንድ መብት የሚሰጠው ለኢሹወሩ ነው ወይም ደግሞ ለተበዳሪው ነው ማለት ነው። ፑተብል ቦንድ ደግሞ መብት የሚሰጠው ለኢንቨስተሩ ወይም ለአበዳሪው ነው መብት የሚሰጠው። ቦንዱን አይበቃኝ አልፈልግም ባለ ጊዜ መመለስ የሚችልበትን ማቹሪቲ ፔሪዱ ከማለቁ በፊት ቦንድህን እንካ ብር መልስልኝ ማለት የሚችልበትን ኦፕሽን የሚሰጥ ወይም ደግሞ መብት የሚሰጥ የቦንድ አይነት ነው ማለት ነው። ስለዚህ ይህ ቦንድ ደግሞ እንዳያችሁት ለኢንቨስተሩ ሌስ ሪስኪ ስለሆነ ሪተርኑም በዛው ልክ ይቀንሳል ማለት ነው። ስለዚህ ኢንተረስት ሬቱ ከኮለብል ቦንዱ የቀነሰ ይሆናል ማለት ነው። የመጨረሻው የቦንድ ካታጎሪ ክራይቴሪያ ደግሞ ዶክመንቴሽን ኤንድ ኤቪደንስ ኦፍ ታይትል ነው። በዚህ ውስጥ የሚካተቱ የቦንድ አይነቶች ደግሞ ቢረር ቦንድስ የመጀመሪያው ነው። ሁለተኛው ደግሞ ሬጂስተር ቦንድስ። እነዚህም ቦንዶች ደግሞ በዲቴል ፊውቸራቸው ምን እንደሚመስል እንመለከታቸዋለን። የመጀመሪያው ቦንድ እንግዲህ በዚህ ካታጎሪ ውስጥ ፎል የሚያደርገው ቢረር ቦንድስ ነው። ቢረር ቦንድስ እንግዲህ የሚባለው ቦንዱ ኢሹ በሚደረግበት ጊዜ የቦንድ ሆልደሩ ስም አይገለጽበትም። ያንን ቦንድ ይዞ የተገኘ ኢንቨስተር ቦንድ ሆልደር ነው ተደርጎ የሚወሰደው ማለት ነው። ምክንያቱም ስም የለውም። አት ዘ ታይም ኦፍ ማቹሪቲ ፕሪንሲፓሉና ኢንተረስቱ የሚከፈለው ያችን ቢረር ቦንድ ይዞ ለመጣ ሰው ነው። ስሙ ራሱ ሪፈር የሚያደርገው ያችን ሰርተፊኬቷን ይዞ ለመጣ ላይክ የብር አይነት ወይም ደግሞ የገንዘብ አይነት ኔቸር ያላት የቦንድ አይነት ናት። ብርን ወይ ገንዘብን ማንም ሰው ቢይዝ የያዘው ሰው ነው የዛ ገንዘብ ባለቤት የሚሆነው ማለት ነው። እንደውም ለአምጪው እንዲከፈል ያስገድዳል ይላል ብሩ ላይ ራሱ ማለት ነው። ስለዚህ ያንን ቦንድ ይዞ ለመጣ ሰው ወይም ደግሞ ቦንዱን ሆልድ ላረገው ሰው ነው ፕሪንሲፓሉና ኢንተረስቱ የሚከፈለው። ኦነሩም የሚባለው የቦንድ ሰርተፊኬቱን የያዘው ሰው ነው ማለት ነው። የዚህ የቦንድ አይነት እንግዲህ ጥቅሙ
ሰከንደሪ ማርኬት ላይ በሚሸጥበት ጊዜ በጣም ፕሮሰሱ አጭር ነው የሚሆነው። ምክንያቱም ሬጅስትሬሽን አያስፈልገውም። የቦንድ ሆልደሩን ስም መቀያየር አያስፈልገውም። ከአንደኛው ኢንቨስተር ወደ ሌላኛው ኢንቨስተር በሚቀያየርበት ጊዜ የዛኛውን ኢንቨስተር ስም ተቀይሮ ለገዢው ኢንቨስተር ምናምን ስም መቀየር አይጠበቅባችሁ። ምክንያቱም ስም ስለሌለው ቀጥታ ያችን ሰርተፍኬት የያዘው ሰው ኢንቨስተር ስለሆነ ማለት ነው። ከአንዱ ኢንቨስተር ወደ ሌላው ኢንቨስተር በቀላሉ መዘዋወር የሚችል ነው ማለት ነው። በዛው ልክ ሪስኩም ሃይ ነው። ምክንያቱም ሊጠፋ ይችላል፣ ሊበላሽ ይችላል፣ ወይም ሊሰረቅ ስለሚችል ማለት ነው። ቢሰረቅ ቢጠፋ ያንን ሰርተፍኬት የያዘው ሰው ሌላ ምንም አይነት ኤቪደንስ ሳይጠበቅበት ሰርተፍኬቱን መያዙ ብቻ ቦንድ ሆልደር ስለሚያደርገው ማለት ነው። ሁለተኛው የቦንድ አይነት በዚህ ካታጎሪ ውስጥ ፎል የሚያደርገው ደግሞ ሬጂስተርድ ቦንድ ነው። ይህኛው የቦንድ አይነት ደግሞ ከቢረር ቦንድ ጋር ኦፖዚት ነው ማለት ነው። የዚህ ቦንድ ባለቤት የሆነ ሰው ስሙ ሬጂስተር ስለሚደረግ ሰከንደሪ ማርኬት ላይ ቢሸጠውም የገዛው ሰውዬ ስም ኢሹ መደረግ ስላለበት ማለት ነው። ስለዚህ ፕሪንሲፓሉና ኢንተረስቱም የሚከፈለው ስሙ ሬጂስተርድ ለሆነው ኢንቨስተር ይሆናል። የዛሬው ቪዲዮ ይህንን ይመስላል። ከቪዲዮ ከተጠቀማችሁ ላይክ፣ ሼር አድርጉት። አብራችሁኝ ስለቆያችሁኝ አመሰግናለሁ።